ከእድሜው ጋር የሚሄዱ ችሎታዎች አይደሉም አሁን የሚታዩት። ጎል አስቆጣሪ ነው፣ ሲያስፈልግ ተከላካይ ነው፣ ሲያስፈልግ ማጥቃቱን ይደግፋል። ይሄ የውድድር ዘመን የመጀመሪያው የፕሪሚየር ሊግ ሲዝን ይሁን እንጂ ሜይኑ የእንግሊዝ ብሔራዊ ቡድን ለዩሮ 2024 እኮ መርጦታል። የመጨረሻው ስብስብ ውስጥ አልገባም፣ ገና ነው። እሱ እንግዲህ የሚጣሉ ተጫዋቾች ይኖራሉ ድሮፕ የሚደረጉ፣ ነገር ግን 36 ውስጥ አሁን ተመርጧል። እዚህ ጋር ማርከስ ረሽፎርድ እንዳልተመረጠ ስታውቁ ነው የኮቢ ማይኑ ሲዝን እንዴት ያማረ ነው እንድትሉ የሚያስገድዳችሁ። እና ያን ጊዜ 14 እና 15 ዓመት ልጅ ሳለሁ አለ ሊንጋርድ፣ ማርከስ ረሽፎርድ ወደኛ እየመጡ ያነጋግሩን ነበር። ምን ማድረግ እንዳለብን ምን ማድረግ እንደሌለብን ይመክሩን ነበር። የሆነ ስኮላርሺፕ ፕሮግራም ነበረ። ዛሬ ከረሽፎርድ ጋር የቡድን ጓደኛው መሆኑ ብቻ ሳይሆን ከረሽፎርድ ይልቅ አሁን ማይኑ ለብሔራዊ ቡድን ተጠርቷል። የመጨረሻው ምርጫ ባይሆንም እንኳን ተጠርቷል።